ሰላም ጤና ይስጥልኝ። እንዴት አደራችሁ? ውድና የተከበራችሁ የሺዮሌ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ የማዘጋጀው የምሰራው ማለት ነው መንዲ ነው የምሰራው። ዶሮዬን ይሄንን ያው እንደተለመደው ነው አጣጥቤ አዘጋጅቼ ነው የማቀርበው፣ ሰዓትን ለመቆጠብ ማለት ነው። በደንብ አድርገን ሎሚ ጨው አርገን በደንብ አርገን ማጠብ አለብን። ከዛ ደግሞ ይበቃኛል ያልኩትን ሩዝ አጥቤ ዘብዝቤ ያለው። ከዛ ወደሚከተለው ሲሄድ አንድ ራስ ሽንኩርት፣ ነጭ ሽንኩርት ነው እኛ በሀገራችን የጅብ ሽንኩርት ነው የሚባለው፣ እሱ ነው። ከዛ ግማሹን እዚህ ግማሹን ከዚህ ነው ያረኩት። ለምን ይሄንን መጨረሻ ላይ እንዴት እንደማደርግ አሳያችኋለሁ። ይሄ ነጭ ሽንኩርት፣ ይሄ ደግሞ የድንብላል ከማ፣ ይሄ ደግሞ ከሞ፣ ይሄ ደግሞ ድራይ ሊፕስ፣ ይሄ ገውስ፣ ይሄ ደግሞ ስታርት፣ ይሄ ልማለኝ ከሙን። ብረት ድስቴን አዘጋጅቻለሁ። አሁን ወደ ብረት ድስቴ ያልኩ ይቅርታ። ይኸው ዘይት ይሄን ሁሉ አላደረገውም፣ ግን ያው እንትን ብዬ ነው። ይሄን ሁሉ አልጠቀም ሱቆች ዘይት ነው። ይሄን ሁሉ አልጠቀመም። ሽንኩርት ዘይት ይገባል። ሽንኩርቴ ከዛ ደግሞ ሽንኩርቴ ዶሮዋን ማለት ነው ቆዳዋን ማንሳት የለብንም። በዚህ መልኩ ነው እንትን የምንላት ማለት ነው። ቆዳዋን አናነሳውም። ቆዳዋን ካነሳ ነው በኋላ ላይ እንትን ለማድረግ እንትን አይደለም። ቆዳዋን አናነሳውም። በሆዷ ነው እንትን የምንላት የምናማስላት። ከዛ ይሄንን አረጋለሁ። አሁን ለምንድን ነው ይሄን የተጠቀምኩት? ሌላ ከለር ማድረግ አልፈልግም። ሌላ ከለር ማለት ነው ከእንትን ይሆንብናል፣ ከለሩን ይቀይራል። ይሄንን ያደረኩት ይሄ ሌላ የአረቦች ቅመም ምናምን ከእንትን ካል መንድነቱን ቀርቶ ከለሩ ይቀይራል እና ማለት ነው። ሹዶች ይሄው ዶሮች፣ ከዛ ዶሮዬ ማለት ነው። ይሄው ጨውና ማጅ ደግሞ ብስማ ሹዶች ይሄው በዚህ ማለት እንትን ብሏል። ከዛ ብዙም አናበዛም። ያው እንደነገርኳችሁ የኔ ሩዝ በስመቴ ስለሆነ ብዙ እንትን አይፈልግም። በቃ እንደዚህ ብሎ ብስል ይላል ማለት ነው ዶሮ። እሺ ወዶች ዶሮ በዚህ መልኩ በስላለች። በጣም ቆዳው እንዳይገነጠልብን እንዳይላጥብን ማለት ነው። እንደዚህ አርጌ አያችሁ። ይሄ የወረቀት እንትን አለ ኦቭን ወረቀት አለ፣ ከሱ ላይ አድርጌዋለሁ። ከዛ ቀጣዩን ደግሞ አብረን እናያለን። ሹዶች ይሄው እዚህ ጋር የተቀላቀለ የአረቦች ቅመም፣ ጨው፣ እርድ እና ይሄ ደግሞ የሩዝ ከለር ማለት ነው፣ የዘፍራን ከለር፣ እሱን ማጅ አድርጌ ይሄ የተጠቀምኩት ማለት ነው ከዶሮ መረቅ ላይ ነው። ከዶሮ መረቅ ላይ ከዶሮ መረቅ ላይ ነው የተጠቀምኩት። ያው ትኩስ ቢሆንም ችግር የለውም። እንግዲህ ሸቃላ ሁሉም ችሎናል። ለዶሮው ነው ይሄንን ያደረኩት፣ ለዶሮው ነው።
እያችሁ ግዴታ ጓንት መልበስ አለባችሁ። ጓንት ካለበሳችሁ ማለት ነው እጃችሁ እንትን ይላል። እያችሁ ከዛ ዶሮዬ እንደዚህ እያረኩኝ እቀባታለሁ። እሷም ራሱ ማሳጅ ያስፈልጋታል። እሳት ስትቃጠል ቆይታለች እና ማለት ነው ግዴታ ቀዝቀዝ ያለ ማሳጅ ያስፈልጋታል። ቀስ አድርገን ማለት ነው። ሹዶች ይኸው በዚህ መልኩ አድርጌ ቀብቻታለሁ። አሁን ወደ ኦቭን ማስገባት ማለት ነው። ከዛ አሁን ደግሞ ወደ ሁለተኛ ዙር ሩዝ እዛው ያንኑ እንደሆኑ ማለት ነው ላሳያችሁ። ቅድም የቀነስኩትን ዘይት ነው ያደረኩት፣ ሌላ ዘይት አልተቀበያችሁ። ሽንኩርቱን ማለት ነው። አሁን ይሄን ስናቁላላ በደንብ መጠበስ የለበትም። በደንብ መጠበስ የለበትም። እሺ ውዶችዬ፣ ሽንኩርቴ ነው በደንብ መጠበስ የለበትም። ይሄንን ያደረኩት ለእናንተ ለማሳየት እንዲገባችሁ አንድ ስለሆነ የዶሮ ውሃ ማለት ነው። የዶሮ ውሃ በማጥለያ ሁሉንም እንደዚህ እያደረጋችሁ ታጠቡታላችሁ። ይሄንን ቅድም ዶሮ የቀቀልኩበትን ማለት ነው። አሁን ሽንኩርት ወደ ጠበስኩት እያጠለልን ሁሉንም ማድረግ አለብን ማለት ነው። ይኸው ሩዝ ልጨምር ነው። ይኸው በዚህ መልኩ ይሄንን አጥልየዋለሁ። የዚህን ውሃ በቃ ማለት የሚፈልገውን ያህል ውሃ ወስጃለሁ። ይሄን አልፈልገውም። ከዛ አሁን ሩዜን ያው አጥቤ ምን ብዬ ውሃውን አጥልየዋለሁ ማለት ነው። የሩዙን ውሃ የሩዝ ያጠብኩበትን ነው። እሺ ማሮች፣ ይኸው በዚህ መልኩ እንደዚህ ይባል ማለት ነው። ከዛ የሩዝ ከለር ትንሽ በጣም ትንሽ በቃ ሊበቄ ነው። ይሄን እንደዚህ ያረጋዛ እንደዚህ አድርጌ ፍስስ እናረግና ቀጣውን አብረን እናያለን። አለውም ይቀራለው ማለት ነው። እሱንም አብሬ ያሳያችኋለሁ። ግን አሁን ይሄ ዶሬ እስከሚበስል ድረስ ይሄ እንደዚህ ይሁን። ሹዶች ይሄው ዶሬ በዚህ መልኩ በስሏል። አሁን ከዛ አንስቼ ከዚህ ከሩዜ ላይ ያችሁ ከሩዜ ላይ አደርገዋለሁ። አሉሚኒየም ነው እንደ ኩባያ ነገር አድርጋችሁ ማለት ነው። እንደሱ ታረጉና ከዛ ክሰል አያይዣለሁ። ክሰል አያይዣለሁ። ይሄንን ዘይቱን እዚህ ላይ እናረግና ቶሎ ብለን ክድን እንደዚህ ያርገን ማለት ነው። ትንፋሹ እንዳይወጣ ክድን። እሺ ውዶች፣ ይሄው ሩዜ በስሎ ጨርሶ ያው ቅድም ያረኩትን አይታችኋል። በስመ አብ ወመንፈስ ቅዱስ አያችሁ። ከዛ ይሄንን እናወጣለን ማለት ነው። ይሄን እንደዚህ በስመ አብ አያችሁ። በስመ አብ እንዴት አባቱ እንትን እንዳለ ራሱ እንደረዘመ ማለት ነው። እጣት ነው የሚያክል። እሺ ውዶች፣ ይሄው በዚህ መልኩ ጨርሻለሁ። አሁን ወደ ጠረጴዛ ላቀርብ ነው። የዚህን ማሰራር ደግሞ ከፈለጋችሁ በነገራችን ላይ የዚህ አሰራር በጣም ቀላል ነው። አንድ ብቻ አይደለም ምሰራው፣ ሌላም ነው። ምሳ አንድ አይነት አይደለም ለማለት ፈልጌ ነው። ይሄ ብቻ ለማቀርበው ለማለት ፈልጌ ነው። እና ያለው ነገር ይሄን ይመስላል። ላይክ አድርጉ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። የዛሬው መንዴ በዚህ መልኩ የለያ ላይ ገልጾ የሚለያና ደግሞ ይሄ ፓስታ ነው። ባይ ባይ።